የምሳሌያዊ ቤተክርስቲያን ናት። የኢትዮጵያን ቤተክርስቲያን በሙሉ ቁመናዋ ሊረዳ የሚፈልግ ለጠቅላላ ዕውቀት ከሃይማኖት ውጭ ሆነ ለመሰረታዊ ዕውቀት በሃይማኖት ውስጥ የሆነ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ቁመናዋ እረዳለሁ አውቃለሁ ብሎ የሚፈልግ ሰው አራት ነጥቦችን ማወቅ አለበት። አራት ነጥቦችን ማወቅ አለበት። አንደኛ ዶግማዋን ማወቅ አለበት። እኔ እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው አያውቁም። ስለ ኢየሱስ አስተምረው ይሆናል፣ ኢየሱስን አስተምረው አያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበር። ክፍል ተማሪዎች ብትሉ ነግራችሁ ነበር። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን ናት። አዕማደ ምስጢር ብላ መጻሕፍትን 81 መጻሕፍትን በአምስት አዕማድ በአምስት ምሰሶች ጠቅላ 81 መጻሕፍትን በአምስት አርዕስት ጠቅልላ ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋሕዶ ቤተክርስቲያን ኦርቶዶክሳውያን የተዋሕዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ አምስት ርዕሶች ሊወጣ ይችላል። እነዚህ አምስቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ አምስቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው። ነገር ግን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይሄ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይሄ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ። እስከ ስሙ ቢቀር የኔታ ክፍለ ዮሐንስ ባው ሊቅ ነበሩና የኔታ የምንባለው እኛ አሉ አንድ እንትን እንዳይጻፋ ድንጋይ ላይ ይጻፋል አሉ። ቁም ነገሩ እንደኛ የኔታ የሚለው እንደው ከሚጠፋ ለምን እኛ አንጠልጥለን አንጠብቃቸውም? እንደው ዕውቀቱ እንኳን ቢጠፋ ስሙ እንኳን ይዘን እንቆያሉ የኔታና እና በዛ በፍትሕ ሥጋዊ እስከዛ ይገለገልበት ነበር። እና በፍትሕ መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም? የዲያቆኑ ድርሻ ምንድነው? የቄሱ ድርሻ ምንድነው? የሚገርማችሁ ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተክርስቲያን እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግባው። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ አንገታችሁ ቀና ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ ጠጡ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ፣ ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችኋል እንዴ ብዬ ልነግጣለሁ። እና ያ ማህበራዊ ህይወት ነው። ዋናው እኛ በትርፉ ነው የምንነግደው። ዋናው ወረታችን ውስጥ ቀብረናታል። ገብቷችኋል? በትርፉ ነው የምንጫወተው። በዋናው ውስጥ ተቀብሮ መቀመጥ አለ እና ፍትሐ ነገሥቱ ላይ ተደንግጓልና ሁለተኛ ቀኖና የሚባል ቅዳሴያችን ስንት ሰው ይቀድስ? 5 7 12 24 ነው። እንደ ደብረ ሊባኖስ ባለው ትልቅ ገዳሞቻችን 24 ካህናት ይቀድሳሉ። በ24ቱ ካህናተ ሰማይ ምሳሌ 12 ይቀድሳሉ። በ12 ሐዋርያት ምሳሌ 7 ይቀድሳሉ። በ7ቱ ምስጢራት ምሳሌ 5 ይቀድሳሉ። በ5ቱ አዕማደ ምስጢር ምሳሌ። ይሄ ቀኖና ነው።
ይሄ ሊጠብም ሊሰፋም ሊያዝርም ሊያጥርም ሊረዝምም ይችላል እንደ ቦታው። ለምሳሌ አሜሪካ ነገር አንድ ቄስ ይቀድሳል ዶግማ ስላልሆነ ቀኖና ስለሆነ። እና ሶስተኛ ባህል ይባላል። ባህል ማለት አለባበስ እየሰማችሁ ነው? ይገርም ረዝም እንዴ ማርያም በዝ እሺ የባህል የሚባለው ደግሞ ለምሳሌ ዛሬ ግንባራችን ላይ ምን አድርገናል? ዘንባባ አድርጋችኋል አይደል? እጣታችን ላይ አድርገናል። ይሄ ባህል ይባላል። አሁን ነጭ ለብሰን እናስቀድሳለን፣ ነጭ ለብሰን እንቆርባለን። ነጭ ለብሰን እንቆርባለን ማለት ነጭ ልብስ ቢጠፋ በጥቁር አንቆርብም ማለት አስገዳጅ አይደለም፣ ዶግማ ስላልሆነ። ምናልባት ካጣህ አቡጀዲ ዶንያ ለብሰህ ልትቆርብ ትችላለህ፣ እንደ ሁኔታው ነው እሱ። ነገር ግን ሳይቸግርህ ነጭ ነገር የንጹህ ነገር ምልክት ነው። ክርስቶስ ሲነሳ መቃብሩ ሲጠብቁ የነበሩ መላእክት ምን ለብሰው ነበር? ነጭ ልብስ። ክርስቶስ ሲያርግ የታዩት መላእክት ምን ለብሰው ነበር? እለ ይለብሱ አልባሰ ጻዕደው ነጫጭ ልብስ ለብሰው ነበር። በደብረ ታቦር የክርስቶስ ልብስ ምን መሰለ? ነጭ ወተት መሰለ። ነጭነት የንጽህና የቅድስና ምልክት ነው። ፈረንጆቹ እያልኳቸዋል፣ እነሱ ነጭ ሰይጣኖች ናቸው። ወደ እንግሊዝኛ እንዳተረጉሙት ይሄንን ደግሞ እናንተ ምቀኞች ናቸው። እናንተ ነው ያልኩት፣ ለእናንተ ነው የነገርኳችሁ። እና ባህሉ መጠንቀቅ መታወቅ አለበት። ይሄንስ 3/4ኛ ታሪኩ መጠናት አለበት፣ ትውፊቱ መጠናት አለበት። ይሄ ሁሉ ተጠራቅሞ ነው እነዚህ ዶግማው፣ ቀኖናው፣ ባህሉ፣ ትውፊቱ፣ ታሪኩ ይሄ አንድ ላይ ሲገመድና በአንድ ጥቅል ስም እንጥራው ከተባለ ምን ይባላል? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላለች።